ዶክተር ሸዋርዝ ማጂክ ኦፍ ቲንኪንግ በሚለው መጽሐፉ በነገሮች ላይ ጉጉት እንዲኖረን ወይም ደግሞ እንድንወዳቸው የሚያደርጉ 3 ነጥቦችን አስቀምጧል። እንግዲህ ከሶስቱን አብረን የምናይ ይሆናል። ከሶስቱ ዛሬ አንዱን እናያለን። የመጀመሪያውን ዲግ ኢንቱ ኢት ዲፐር ይለዋል። ነገሮችን እንድናውቃቸው ወይም ደግሞ በነገሮች ላይ መውደድ እንዲሁም ጉጉት እንዲኖረን ዲግ ኢንቱ ኢት ዲፐር ወይም ደግሞ ነገሩን በጥልቀት መመርመር ወይም ማጥናት ነው የመጀመሪያው። ይህም እንግዲህ በአንድ ነገር ላይ ጉጉት ወይም ደግሞ መነሳሳት እንዲኖርህ ከፈለግ ስለዚህ ያ ነገር በጥልቀት እወቅ ይላል ዶክተር ሸዋርዝ። ነገሩን ከላይ ሳይሆን የምር ከውስጥ ዘልቀ ገብተህ ለማወቅ ሞክር ይለናል። ወይም ደግሞ ከነገሩ ጀርባ ያለውን ተነሳሽነት ምንድን ነው የሚለውን ለማወቅ መሞከር ነገሩ እንድታውቀው ያግዛል ይለናል ዶክተር ሸዋርዝ። እንግዲህ ዋይ የሚለውን ተነሳሽነቱን ነገሩ የሆነው ለምንድን ነው የሚለውን ማወቅ ያግዛል። እንግዲህ እንዴት ተግባራዊ ልናደርገው እንችላለን? ይሄን የመጀመሪያው ጥያቄዎችን በመጠየቅ ነው። ለምሳሌ በህይወታችን የማንወዳቸው ሰዎች ይኖራሉ። እንዲሁ በእይታ የሰውዬ አይመቸኝም የምንለው አይነት ሰው ይኖራል። የማንቀርበው አይነት ሰው ይኖራል። ነገር ግን ብንቀርባቸው እኮ ልንወዳቸው እንችላለን። እሱን ለማድረግ ሰዎችን በደንብ እንድናውቅ የሚያግዘን ጥያቄዎችን መጠየቅ እንችላለን ማለት ነው። ሁለተኛው ራሳችን መጠየቅ ነው። እንግዲህ ነገሮችን ብዙ የማንወዳቸው ነገሮች ይኖራሉ። ለምሳሌ ከስፖርት አይነቶች የማንወደው ስፖርት ይኖራል። ከፊልም አይነቶች እንዲሁም ሙዚቃ፣ በተለያዩ መጽሐፍ ማንበብ፣ እንደ ግጥም የተለያዩ ነገሮችን የማንወዳቸው ነገሮች ይኖራሉ። ስለዚህ ምን ብለን መጠየቅ ነው? የምር ስለዚህ ነገር ምን ያህል አውቃለሁ ብለን በመጠየቅ ነገርየውን እንድናውቅ ያግዘናል ማለት ነው። ሌላው ሙሉ ልብም በመስጠት በማዳመጥ ነው። ሰዎችን ሙሉ ልብ ሰጥተን በማዳመጥ እንዲሁም ደግሞ ለነገሮች ሙሉ ትኩረት ሰጥተን ለማወቅ መሞከርን ያግዘናል። የምር ይሄ ነገር ይሰራል ወይ፣ ለምን ይሰራል ወይም ደግሞ እንዴት ይሰራል የሚለውን ስናየው የመጀመሪያው ሰዎች ለዓላማ ምላሽ ይሰጣሉ። እንዴት ነው? የሰዎችን ለምን ስናውቅ፣ ለምሳሌ እያንዳንዱ ሰው የሚሆነው የሚያደርገውን ነገር የሚያደርገው የራሱ ምክንያት ይኖረዋል። ዋይ የሚል ማለት ነው። ከጀርባ ተነሳሽነቱን ስናውቅ ምንድነው ጉጉቱን ወይም ደግሞ ከሰዎች ጋር ያለንን ግንኙነት ለሰዎች ያለንን መውደድ በተፈጥሯዊ መንገድ ማሳደግ እንችላለን ማለት ነው። ሌላው ጥልቅ ግንኙነትን ስለሚገነባ ነው። እንግዲህ ልባዊ የሆነ ሰዎችን ለማወቅ የምናደርገው ነገር በሰዎችና በእኛ ዘንድ የሚኖረውን ግንኙነት የተሻለ ያደርገዋል። ልባዊ የሆነ ጥልቅ የሆነ ያደርገዋል ማለት ነው። ሌላው የማወቅ ጉጉታችንን ስለሚያነሳሳው ነው። ለምሳሌ መጽሐፍ አንብበን የማናውቅ ሰዎች መጀመሪያ መጽሐፍ ማንበብ ስንጀምር ምንድነው የምንለው? አንድ መጽሐፍ ካነበብን በኋላ ዋው ምንም እንደማላውቅ ነው የገባኝ ነው የምንለው። ይህንን ብዙዎቻችን ልምድ አድርገነው አልፈናል። ስለዚህ የማወቅ ጉጉታችን የበለጠ እያበዛው ይሄዳል ማለት ነው። ስለዚህ ያው ሰዎችን ለማወቅ በነገሮች ላይ ጉጉት መውደድ እንዲኖረን በጥልቀት ነገሩን ማጥናት የመጀመሪያው ነጥብ ነው ማለት ነው። እንግዲህ ያው ፊልም ያለው ነገር ግን የህንድ ፊልም አይመቸኝም ነበር፣ አልወድም ነበረ። በቅርቡ ነው ያው በጣም ታዋቂ የሆነ ተወዳጅ ፊልም ነው ጁታይ፣ በቅርቡ ነው ያየሁት። እሱን ካየው በኋላ ግን ያው የህንድ ፊልም ሊጠቀምበት እንደምችል ሊያዝናናኝ እንደሚችል አይቻለሁ ማለት ነው፣ ለማወቅ ስለሞከርኩኝ። ሌላው ደግሞ አንዲት ጓደኛ አለችኝ እና ባለቤቷ በጣም ነው ኳስ የሚያየው እና ትናደድበትም ነበር፣ ትገረምም ነበር፣ እኔንም ታወራኝ ነበር። እና ምንድነው የወሰነችው መጨረሻ ላይ ለምን እኔም አንድ ቀን እድል ሰጥቼ አላየውም ኳሱን ነበር ያለችው። ኳሱን ካየች በኋላ መታ የነገረችኝ ምንድነው እንደተማራችበት እና ትምህርቱን ከህይወቷ ጋር እንደምታያይዘው ነው የነገረችኝ። የመጀመሪያው 22 ተጫዋቾች ነጥብ ለማግኘት ወይም ደግሞ ለማስጠበቅ የሚሄዱበት ርቀት ነው የተማርኩት። ሌላኛው ለማሸነፍ ምን ያክል ርቀት እንደሚሄዱ ነው፣ ለማሸነፍ ወይም ደግሞ ያላቸውን ነጥብ ለማስጠበቅ ምን ያክል ርቀት እንደሚሄዱ ነው የተማርኩት ነው ያለችው። ሌላኛው የቡድን ስራ ነው። አንደኛ አንዱን ክፍተት እየሸፈነ አንደኛ አንዱን ቦታ እየሸፈነ ተባብረው ዓላማቸው ጋር እንዴት እንደሚደርሱ ተምሬበታለሁ ነው ያለችው። ስለዚህ ነገሮችን እንደዚህ ለማወቅ ብንሞክር ለብዙ የማንወዳቸውን ነገሮች መውደድ እንችላለን ማለት ነው። ጉጉትም እንዲኖረን ማድረግ እንችላለን ማለት ነው። እንግዲህ የመጀመሪያው ነጥብ ነው። ሁለተኛውና ሶስተኛው በቀጣይ ቪዲዮ አብረን የምናይ ይሆናል። ሁሌም እናስታውስ፣ በተሸነፍን ጊዜ የምናስበው ነገር ለማሸነፍ ምን ያክል ጊዜ እንደሚወስድብን ይወስነዋል።